ዛሬ የምናየው አንድ ጽሑፍን መሰረት አድርገን ነው። በአፋር ክልል ኮንስትራክሽን ዘርፍ ውስጥ ስር የሰደደ ችግር አለ ስለሚለው ማለት ነው። እስቲ የጉዳዩን ጥልቀት አብረን እንመርመር። ጽሑፉ የሚጠቀመው አንድ በጣም ቀጥተኛና ከባድ አገላለጽ አለ። በአደባባይ የሚፈጸም ስርቆት ይለዋል። ይህ ቃል ብቻውን እውነት ለመናገር የጉዳዩን አሳሳቢነትና ምን ያህል በድፍረት የሚፈጸም ነገር እንደሆነ ቁልጭ አድርጎ ያሳያል። እሺ፣ ታዲያ ይህ ጽሑፍ ስለ አፋር ኮንስትራክሽን ዘርፍ በትክክል ምን ይነግረናል? በምን አይነት መልኩ ነው የሚያስረዳው? እስኪ የቀረቡትን ነጥቦች አንድ ባንድ እንያቸው። እንግዲህ ጽሑፉ መጀመሪያ የሚያነሳው ነገር ችግሩ ምን ያህል ስር የሰደደ መሆኑን፣ ይህ የዛሬ ወይ የትላንት ጉዳይ አይደለም፣ ለረጅም ጊዜ የቆየና የተንሰራፋ ብልሹ አሰራር ነው እያለ ነው የሚያብራራው። እስቲ አስቡት፣ ለ33 ዓመታት ጽሑፉ ላይ የተቀመጠው ነው፣ ለ33 ዓመታት የዘለቀ ብልሹ አሰራር። ይህ ማለት እኮ አንድ ሙሉ ትውልድ ነው። ይህ ቁጥር ብቻውን የችግሩን ጥልቀት ምን ያህል እንደሆነ በቂ አመላካች ነው። እዚህ ጋር ደግሞ ከሚያስገርሙት የጽሑፉ ፍሬ ነገሮች አንዱን እናገኛለን። ይህንን ብልሹ አሰራር የሚገልጸው እንደ አንድ የተደራጀ የቤተሰብ መረብ ነው። በቃ አባት የቢሮ ኃላፊ ሲሆን ልጁ ኮንትራክተር ነው። ባል ኃላፊ ከሆነ ሚስት ኮንትራክተር፣ ታላቅ ወንድም ኃላፊ፣ ታናሽ ወንድም አስመጪ። ጽሑፉ የሚስለው ምስል በቃ በዘመድ አዝማድ ተይዞ ለሌሎች ዝግ የሆነ ሥርዓት መኖሩን ነው። ታዲያ ይህ የቤተሰብ መረብ በተግባር እንዴት ነው የሚሰራው? አሰራሩ ምን ይመስላል? ይኸው ወደ ሁለተኛው ነጥባችን ይመራናል፣ የሙስናው መዋቅር። ጽሑፉ ይህ ሥርዓት ከጀርባው ያለው አሰራር ምን እንደሚመስል በዝርዝር ያስቀምጣል። እዚህ ላይ ጽሑፉ በሁለት ፍጹም ተቃራኒ ሥርዓቶች መካከል ያለውን ልዩነት ቁልጭ አድርጎ ያሳያል። በአንድ በኩል መሆን ያለበት ፍትሐዊ ሂደት አለ አይደል? ሕዝባዊ ጨረታ፣ ተወዳዳሪ ዋጋ፣ ግልጽነት፣ እነዚህ ሁሉ። በሌላ በኩል ደግሞ ጽሑፉ የሚገልጸው አስቀድሞ የተበላው ቁቦ ይወለበት፣ ጨረታዎች የተደለደሉበትና እውነተኛ ተወዳዳሪዎች ከጨዋታ ውጭ የሚደረጉበት ሥርዓት ነው። እሺ፣ ሂደቱ እንዴት ነው የሚሰራው? ጽሑፉ እንደሚለው ስቴፕ በስቴፕ ነው የሚሄደው። መጀመሪያ ፕሮጀክት ይፈጠራል። ከዛስ ኮንትራቱ በድብቅ ለቤተሰብ ወይም ለቅርብ ሰው ይመደባል። ከዚያም በጀቱ እንዲጋነን ይደረጋል። ይሄ ሁሉ ካለቀ በኋላ ነው ለይስሙላ ጨረታ የሚወጣው። አሸናፊው ግን ቀድሞውኑ ይታወቀዋል። መጨረሻ ላይ ምንድን ነው የሚሆነው? ገንዘቡ ይወሰዳል፣ ፕሮጀክቶቹ ደግሞ ሳይጠናቀቁ ይቀራሉ። እሺ፣ ከዚህ ሁሉ ነገር ጀርባ እነማን ናቸው ያሉት? የተገኘውስ የሀብት መጠን ምን ያህል ነው? ይሄ ወደ ሦስተኛው ነጥባችን ያመራናል፣ ተዋናዮቹና የዝርፊያው መጠን። ጽሑፉ አንድ በጣም አስደንጋጭ ምሳሌ ይጠቅሳል። በሰመራ ከተማ የ15 ዓመት ታዳጊ አስቡት፣ የ15 ዓመት ታዳጊ የ80 ሚሊዮን ብር ቪላ ባለቤት ሆኖ እንደተገኘ ይገልጻል። ይህ እንግዲህ የተከማቸው ሀብት ምን ያህል ጣሪያ እንደነካ የሚያሳይ ነው ይላል ጽሑፉ። ስለ ባጀት ንረቱ ስናነሳ ደግሞ ጽሑፉ የሚለው 10 ሚሊዮን ብር የማያስወጣ ፕሮጀክት በጀቱ ወደ 30 ሚሊዮን ብር ይተመናል። ማለትም በ3 እጥፍ ይነፋል ማለት ነው። ታዲያ ይህ ሁሉ ገንዘብ ወዴት ሄደ ነው? ጽሑፉ እንደሚገልጸው ይሄ ሀብት በሰመራና በአዋሽ ከተሞች ወደሚገኙ ግዙፍ ቪላዎች፣ ፋብሪካዎች፣ ሆቴሎች እና የገበያ አዳራሾች ይቀየራል። እንዲያውም ከአገር አልፎ ዱባይ፣ ቱርክና ጅቡቲ ድረስ ኢንቨስትመንቶች ላይ እንደዋለ ነው የሚጠቀሰው። ያው የጉዳዩን ድፍረት ለማሳየት ጽሑፉ አንድ ጠንካራ አባባል ይጠቀማል። ከማንም አልደበቁትም፣ ይፎካከሩበታል ይላል። ይህ ማለት ምን ማለት ነው? የተከማቸው ሀብት በግልጽ የሚታይና እንዲያውም አንዱ ከሌላው ጋር የሚፎካከርበት ርዕስ ሆኗል ማለት ነው። እሺ፣ ይህ ሁሉ ነገር ሲሆን ተጎጂዎቹ እነማን ናቸው? ጽሑፉ የሥርዓቱ አሉታዊ ተጽዕኖ በማን ላይ እንደሚያርፍ በግልጽ ያስቀምጣል። ከገበያ የተገፉት ሕጋዊ ኮንትራክተሮች ፍትሕ አጣን፣ ወዴት እንሄድ የሚል የድረሱልን ጥሪ እንደሚያሰሙ ጽሑፉ ይጠቅሳል። ይህ በዘርፉ በቅንነት ለመስራት የሚፈልጉ ነገር ግን ዕድሉን ያላገኙ ወገኖች ያሉበትን የተስፋ መቁረጥ ስሜት ነው የሚያሳየው። እንግዲህ ጽሑፉ ተጎጂዎቹን በሦስት ዋና ዋና ክፍሎች ነው የሚከፍላቸው። የመጀመሪያውና ዋነኛው ተጎጂ ባልተጠናቀቁ ፕሮጀክቶች ምክንያት አገልግሎት ያጣው ሕዝብ ራሱ ነው። ሁለተኛ ደግሞ ፍትሐዊ የውድድር ሜዳ ስለሌለ ከሥራ ውጭ የሆኑ ሕጋዊ ኮንትራክተሮች ናቸው። ሦስተኛ ለነሱ ተብለው የተፈጠሩ ዕድሎች በሌሎች ስለሚወሰዱባቸው ሥርዓት የሆኑ ወጣቶች ናቸው።
ጽሑፉ እዚህ ላይ አንድ በጣም አሳዛኝ ምሳሌ ያነሳል። መንግሥት ሥራ አጥነትን ለመቀነስ ብሎ ያደራጃቸው ወጣቶች ዕድል እንኳን በባለሥልጣናት ቤተሰቦች እንደሚቀማ ነው የሚናገረው። ለእነዚህ ወጣቶች የታሰበውን ሥራ የባለሥልጣን ቤተሰቦች ራሳቸው ፍቃድ አውጥተው ይወስዱባቸዋል ይላል። እሺ፣ አሁን ወደ መጨረሻውና ምናልባትም ወሳኙ ጥያቄ እንደርሳለን። ይህ ሁሉ ነገር ሲሆን ለምንድን ነው ተጠያቂነት የሌለው? ጽሑፉ ለምን ማንም ተጠያቂ እንደማይሆንም ያብራራል። በሥርዓቱ ውስጥ ፍትሕ መፈለግ ለምን ከንቱ እንደሆነ ለማሳየት ጽሑፉ አባቱ ዳኛ ልጁ ቀማኛ የሚለውን የታወቀ ብሂል ያስታውሰናል። በቃ መልእክቱ ግልጽ ነው። ፈራጁም ሆነ በዳዩ ከተመሳሳይ ወገን ከሆኑ ፍትሕ ሊኖር አይችልም ነው። እንደ ጽሑፉ ከሆነ የተጠያቂነቱ ጦቱ ከኮንትራት ዝርፊያ አልፎ በየዕለቱ የመንግሥት አሰራር ውስጥ ገብቷል። ለምሳሌ ባለሥልጣናት የራሳቸውን መኪና ለሚመሩት መስሪያ ቤት በውድ ዋጋ እንደሚያከራዩ፣ በሕዝብ ገንዘብ የሰሩትን ቪላ ለውጭ ድርጅቶች እንደሚያከራዩ፣ እንዲያውም የመንግሥት የልማት ድርጅቶች የእነሱ ግል ማሽነሪዎች ማከራያ እንደሆኑ ሁሉ ይዘረዝራል። በመጨረሻም የጉዳዩን ጥልቀት ለማሳየት ጽሑፉ በአፋር ሕዝብ ዘንድ የሚታወቁትን ገጣሚ አሎያየን ይጠቅሳል። እሳቸው የአፋር አመራሮች በልቶ አይጠግቡም፣ ጠግቦውም አለአግባብ የሚበሩት ምግብ ጀርማ አይሆናቸውም ብለዋል ይባላል። ይህ አባባል እንግዲህ የማይጠገብ ስግብግብነትንና ከድርጊታቸው ምንም አይነት መዘዝ እንደማይደርስባቸው ያለውን ሕዝባዊ ግንዛቤ ነው የሚያሳየው። እንግዲህ ይህንን ሁሉ ስናጠቃልል ጽሑፉ የሚያቀርበው መረጃ አንድ ወሳኝ ጥያቄ እንድንጠይቅ ያስገድደናል። ይህ የተንሰራፋው የዝርፊያ ባህል ተብሎ የተገለጸው ነገር ከቀጠለ የክልሉ ቀጣይ ዕጣ ፈንታ ምን ሊሆን ይችላል? ጽሑፉ ይህንን ጥያቄ ለአንባቢ ክፍት አድርጎ ነው የሚተወው።